እስኪ ቆም ብላችሁ አስቡ። ዛሬ ጠዋት ስትነቁ የለበሳችሁት ልብስ ለሞት ፍርድ ቢዳርጋችሁ ወይም ደግሞ መንገድ ላይ በደስታ ስሜት ውስጥ ሆናችሁ ብትጨፍሩና የ74 ግርፋት ፍርድ ቢጠብቃችሁ። ለብዙዎቻችሁ ይህ የፊልም ታሪክ ሊመስል ይችላል። ነገር ግን ለ85 ሚሊዮን የኢራን ህዝብ ይህ የዕለት ተዕለት እውነታ ነው። ዛሬ የምናወራው ስለ ኢራን ነው። የጥንታዊ ስልጣኔ ባለቤት፣ የገጣሚዎች መፍለቂያና የኪነ ጥበብ ማዕከል ስለነበረችው ሀገር። ነገር ግን ከ1979 እስላማዊ አብዮት በኋላ ይህች ሀገር ለዜጎቿ ክፍት የአየር ላይ እስር ቤት ሆናለች። በዚህ ረጅም ዝግጅታችን ዓለምን ያስገረሙና ያስቆጡ 13 የኢራን ህጎችን እንመረምራለን። ይህ ታሪክ ስለ ፖለቲካ ብቻ አይደለም፣ ስለ ሰው ልጅ ክብር፣ ስለ ፍቅርና ስለ ነፃነት ዋጋ እንጂ። ሂጃብ የጨርቅ ቁራጭ ወይስ የጭቆና ምልክት? ከ1979 በፊት ኢራን በመካከለኛው ምስራቅ እጅግ ዘመናዊ ከሚባሉ ሀገራት አንዷ ነበረች። ሴቶች ሚኒስከርቶችን ይለብሱ፣ በዩኒቨርሲቲዎች ይማሩና በከፍተኛ የመንግስት ስልጣን ላይ ይገኙ ነበር። ነገር ግን አያቶላ ሆሜኒ ስልጣን ሲይዙ የመጀመሪያው እርምጃቸው የሴቶችን ነፃነት መክፈፍ ነበር። የማህሳ አሚኒ ታሪክ። መስከረም 2022 የ22 ዓመቷ ማህሳ አሚኒ ከቤተሰቦቿ ጋር ቴህራንን ለመጎብኘት መጣች። የወጣትነት ስሜት፣ የነፃነት ፍላጎት። ነገር ግን ጋሽቴ ሄርሻድ ወይም የሞራል ፖሊሶች መንገድ ላይ አገኟት። ጥፋቷ ሂጃቧን በአግባቡ አልለበሰችም የሚል ነበር። ፖሊሶቹ ወደ ቫን መኪና ውስጥ ጎትተው አስገቧት። ከ3 ቀን በኋላም ማህሳ በሆስፒታል አልጋ ላይ ህይወቷ አለፈ። መንግስት በልብ ድካም ሞተች ቢልም የህክምና መረጃዎች ግን በጭንቅላቷ ላይ በደረሰባት ከባድ ድብደባ መሞቷን አረጋገጡ። የቁጥጥር ስርዓቱ። አሁን በ2026 የኢራን መንግስት ቴክኖሎጂን ለጭቆና እየተጠቀመበት ነው። በየመንገዱ የፊት መለያ ካሜራዎችን ተክሏል። አንዲት ሴት በመኪናዋ ውስጥ ሂጃቧን ዝቅ ካደረገች ካሜራው ፎቶዋን አንስቶ በደቂቃዎች ውስጥ ወደ ስልኳ የክስ መልእክት ይልካል። መኪናዋ ይወረሳል፣ የባንክ አካውንቷ ይታገዳል። ይህ የጨርቅ ቁራጭ ብቻ አይደለም፣ የመንግስት ቁጥጥር ምልክት እንጂ። የታፈኑ ድምጾች፣ የሴቶች ዝማሬ ክልከላ። ድምጽ ህይወት ነው፣ ነገር ግን በኢራን የሴት ድምጽ ወንጀል ነው። ከአብዮቱ በኋላ የሃይማኖት መሪዎች የሴት ድምጽ ወንዶችን ለዝሙት ያነሳሳል የሚል ፈትዋ አሳለፉ። በዚህም ምክንያት ሴቶች በይፋ ለብቻቸው እንዳይዘምሩ ተከለከለ። የድምፃውያን ስቃይ። እንደ ኩኩሽ ያሉ ድንቅ ድምፃውያን ለአስርተ ዓመታት በገዛ ሀገራቸው ዝም እንዲሉ ተገደዋል። ዛሬ ያሉ ወጣት ሴቶች ግን ይህንን አይቀበሉም። በሚስጥር ቤታቸው ውስጥ እየቀረጹ ድምጻቸውን ወደ ዓለም ይልካሉ። በ2018 ማይድ ሆጃብሪ የተባለች ወጣት በቤት ውስጥ ስትዘፍን የሚያሳይ ቪዲዮ በመልቀቋ ብቻ በቴሌቪዥን ቀርባ ጥፋተኛ ነኝ እንድትል ተገዳለች። ስቅስቅ ብላም ስታለቅስ የታየበት ቪዲዮ የዓለምን ልብ ሰብሯል። የወንጀል ምስክርነት። በብዙ ባህሎች ጭፈራ የደስታ መገለጫ ነው። በኢራን ግን ጭፈራ የምዕራባውያን ባህል ብክለት ተደርጎ ይወሰዳል። የአዛዲ ግንብ ሰለባዎች። በ2023 መጀመሪያ ላይ አስቲዚያ ሀጊጊና እጮኛዋ አሚር መሐመድ በቴህራን አዛዲ ግንብ ፊት ለፊት በደስታ ሲጨፍሩ የሚያሳይ ቪዲዮ አጋሩ። ቪዲዮ ከደቂቃ አይበልጥም። ነገር ግን ቅጣቱ የ10 ዓመት ከ6 ወር እስራት ነበር። ፍርድ ቤቱ የዝሙት ማዕከል እንዲስፋፋ አድርገዋል በሚል ክስ ነው የፈረደባቸው። ወጣትነት በኢራን እስር ቤት ውስጥ ሆኖ እንዲበሰብስ ያደርጋል። ፍቅር በግርፋት ሲቀጣ። በኢራን ውስጥ መውደድ ዋጋ ያስከፍላል። የህግ አንቀጽ 637። ይህ አንቀጽ እንደሚያዘው በመካከላቸው የጋብቻ ትስስር የሌላቸው ወንድና ሴት የማይገባ ግንኙነት ቢኖራቸው እስከ 99 ግርፋት ይቀጣሉ። የማይገባ ግንኙነት የሚለው ትርጓሜ ደግሞ እጅ ለእጅ መያያዝ፣ መተቃቀፍን ወይም በአደባባይ መሳሳምን ያካትታል። የ74 ግርፋት ትዝታ። አንድ ጊዜ ጥንዶች በታክሲ ውስጥ ተቀራርበው በመቀመጣቸው ብቻ ተይዘው እያንዳንዳቸው 74 ጊዜ ተገርፈዋል። ግርፋቱ የሚከናወነው በሰው ፊት ነው። ዓላማው አካላቸውን ማጥቃት ብቻ አይደለም፣ ክብራቸውን ሰብሮ ህዝቡ እንዲፈራ ማድረግ ነው። ህጋዊ ጥቃት። ይህ የኢራን ህግ እጅግ ጨካኝ ገጽታ ነው። በህግ አንዲት ሴት ልጅ በ13 ዓመት፣ ወንድ ልጅ በ15 ዓመት ማግባት ይችላሉ። ነገር ግን በአባትና በዳኛ ፈቃድ ይህ ዕድሜ ወደ 9 ዓመት ዝቅ ይላል። የሮሚና አሽራፊ ታሪክ። ሮሚና የ14 ዓመት ታዳጊ ነበረች። ከምትወደው ወጣት ጋር ልታመልጥ ስትል ተያዘች። አባቷ ክብሬን አጎደልሽ በሚል ተኝታ ባለችበት በጭካኔ ሁኔታ ገደላት። የሚገርመው የኢራን ህግ አባቱን የቀጣው በ9 ዓመት እስራት ብቻ ነው። ምክንያቱም ህጉ አባት የልጁ ባለቤት እንደሆነ አድርጎ ስለሚያስብ ነው። በእግዚአብሔር ላይ ጦርነት ማወጅ። በዓለም ላይ ብዙ መንግስታት ተቃዋሚያቸውን ከዳተኛ ይሏቸዋል። በኢራን ግን መንግስትን መቃወም ከፖለቲካ አልፎ ሃይማኖታዊ ወንጀል ነው። ስሙም ሙሃሪቤ ይባላል።
ትርጉሙም በእግዚአብሔር ላይ ጦርነት ማወጅ ማለት ነው። የህጉ ጥልቀት የኢራን እስላማዊ የወንጀለኛ መቅጫ ህግ አንቀጽ 279 እስከ 285 ድረስ ይህንን ወንጀል ይዘረዝራል። አንድ ሰው በመንግስት ላይ መሳሪያ ካነሳ፣ ሰላማዊ ሰልፍ ከቀሰቀሰ ወይም በማህበራዊ ሚዲያ የመንግስትን ስም ካጠፋ የእግዚአብሔር ጠላት ተብሎ ሊፈረጅ ይችላል። ይህ ፍረጃ ደግሞ በቀጥታ ለሞት ፍርድ ይዳርጋል። የማጂድ ረዛ ራህናቫርድ የመጨረሻ ቃላት ታህሳስ 2022 በ23 ዓመቱ ማጂድ ረዛ ላይ የተፈጸመው ፍርድ ዓለምን አስደንግጧል። ማጂድ ረዛ በ23 ቀናት ውስጥ ብቻ ነው የታሰረው፣ የተፈረደበትና የተገደለው። ከመሞቱ ጥቂት ቀደም ብሎ በቪዲዮ ሲናገር እንዲህ ብሏል። መቃብሬ ላይ ቁርአን እንዳታነቡ፣ እንዳታለቅሱ፣ ይልቁንም ደስ የሚል ሙዚቃ ክፈቱና ተደሰቱ። ይህ ቃል በኢራን ወጣቶች ዘንድ እንደ ብሔራዊ መዝሙር ይታያል። መንግስት እሱን በአደባባይ በክሬን ሰቅሎ የገደለው ህዝቡን ለማስፈራራት ነበር። ነገር ግን ውጤቱ የተገላቢጦሽ ሆነ። የስፖርት ስታዲየሞች፣ የታጠረው ነፃነት። እግር ኳስ በኢራን ውስጥ ስፖርት ብቻ አይደለም፣ የሴቶች የትግል አውድማ እንጂ። ከ1979 ጀምሮ ሴቶች ወደ ስታዲየም እንዳይገቡ በይፋ ባልተጻፈ ግን በተግባር በሚሰራ ህግ ተከልክለዋል። ምክንያቱም ደግሞ የወንዶች ጩኸትና አጸያፊ ንግግር ለሴቶች ጆሮ አይገባም የሚል ደካማ ሰበብ ነው። የብሉ ገርል መስዋዕትነት። ሳሃር ኮያድሪ የምትወደው ኢስቲግላል የተባለው ቡድኗን ለማየት ሰማያዊ ልብስ ለብሳና ወንድ መስላ ስታዲየም ገባች። ነገር ግን በፖሊሶች ተለይታ ተያዘች። 6 ወር እስራት እንደሚጠብቃት ስለምታውቅ በደረሰባት ስነ ልቦናዊ ጫፍ ፍርድ ቤት ደጃፍ ላይ ራሷን አቃጠለች። ሳሃር ከሳምንት በኋላ ህይወቷ አለፈ። የሷ መሞት ፊፋ በኢራን ላይ ጠንካራ ማዕቀብ እንዲጥል አስገድዶታል። ዛሬ ጥቂት ሴቶች በተመረጡት ጨዋታዎች ላይ እንዲገቡ ቢፈቀድም አሁን ግን ሙሉ ለሙሉ ነፃነት የላቸውም። የማህበራዊ ሚዲያ ጦርነት። በኢራን ውስጥ ኢንተርኔት የመረጃ ምንጭ ብቻ ሳይሆን የመንግስት ስጋት ነው። የኢራን መንግስት ሀገራዊ መረጃ መረብ ናሽናል ኢንፎርሜሽን ኔትወርክ የሚባል ፕሮጀክት ቀርጿል። ዓላማውም ኢራንን ከዓለም አቀፍ ኢንተርኔት ነጥሎ የራሱ ቁጥጥር ያለበት መረብ ውስጥ ማስገባት ነው። እገዳው ፌስቡክ፣ ኤክስ፣ ዩቲዩብ እና ቴሌግራም የታገዱ ናቸው። የቪፒኤን አጠቃቀም 80% የሚሆነው የኢራን ህዝብ በእነዚህ መተግበሪያዎች ለመጠቀም ቪፒኤን ይጠቀማል። ነገር ግን መንግስት አዲስ ህግ አውጥቷል። ቪፒኤን መሸጥ ወይም መጠቀም እስከ 10 ዓመት እስራት ሊያስቀጣ ይችላል። የስለላ መተግበሪያዎች መንግስት ዜጎች እንዲጠቀሙባቸው የሚያበረታታቸው የሀገር ውስጥ መተግበሪያዎች የተጠቃሚው ምስጢራዊ መረጃዎች በቀጥታ ለደህንነት መስሪያ ቤት አሳልፈው ይሰጣሉ። የሃይማኖት ነፃነት። የአንድ መንገድ ጉዞ። በኢራን ህገ መንግስት መሰረት እስልምና ብቸኛው ይፋዊ ሃይማኖት ነው። አይሁዶች፣ ክርስቲያኖችና ዞሮአስትሪያኖች እንደ ታጋሽ ሃይማኖቶች ቢጠቀሱም የእምነት ነፃነታቸው ግን እጅግ ውስን ነው። ከእስልምና መውጣት። አንድ ሙስሊም ክርስቲያን ቢሆን ቅጣቱ ሞት ነው። በዚህ ምክንያት በኢራን ውስጥ በሺዎች የሚቆጠሩ የቤት ውስጥ አብያተ ክርስቲያናት በሚስጥር ይሰራሉ። የባኢ እምነት ስቃይ። የባኢ እምነት ተከታዮች በኢራን እንደ ሰው አይቆጠሩም። ትምህርት ቤት አይገቡም፣ ንብረታቸው ይወረሳል፣ መቃብራቸውን በዶዘር ይፈርሳል። ይህ መንግስት የሃይማኖት ንጽህናን ለመጠበቅ የሚያደርገው ስልታዊ ማጥፋት። አረጋውያንና የዘገየ በቀል። በዓለም ዙሪያ አረጋውያን ይከበራሉ። በኢራን ግን ለፖለቲከኛ እስረኞች እርጅና የሞት ዋስትና አይደለም። የአሊ ሙአዚ ታሪክ። አሊ ሙአዚ የ72 ዓመት አዛውንት ነበሩ። ለ18 ዓመታት በእስር ቤት ውስጥ የካንሰር ህመምተኛ ሆነው ቆይተዋል። ቤተሰቦቻቸው በእድሜያቸው ምክንያት ምህረት እንዲደረግላቸው ቢለምኑ መንግስት ግን በ2024 ገደሏቸው። የኢራን አገዛዝ አረጋውያንን በመግደል የሚያስተላልፈው መልእክት አንድ ነው። መቼም ቢሆን አንረሳችሁም፣ አንምራችሁም። በኢራን ውስጥ ግብረ ሰዶማዊነት በሞት የሚያስቀጣ ወንጀል ነው። የኢራን የወንጀለኛ መቅጫ ህግ አንቀጽ 233 እና 234 ግብረ ሰዶማዊነትን ሊዋት በማለት ይፈርጃሉ። አስገራሚው እውነት። የሚገርመው ግን ኢራን በዓለም ላይ ከታይላንድ ቀጥሎ ከፍተኛ የጾታ ለውጥ ቀዶ ጥገና የሚደረግባት ሀገር ነች። ለምን? ምክንያቱም አያቶላ ሆሜኒ የጾታ ለውጥን በፈትዋ ፈቅደዋል። በመሆኑም መንግስት ግብረ ሰዶማውያንን ወይ ጾታችሁን ቀይሩ አለዚያ ትገደላላችሁ በሚል ያስገድዳቸዋል። ይህ የግለሰብ ማንነት በኃይል የመቀየር ግፍ ነው። በውጭ ሀገር መማር። የስለላ ሰለባዎች። ዕውቀት በኢራን አደገኛ መሳሪያ ነው። ወደ አውሮፓ ወይም ወደ አሜሪካ ሄደው የሚማሩ ተማሪዎች ሲመለሱ እንደ ሰላይነት ይፈረጃሉ። በተለይ የሁለት አገር ዜግነት ያላቸው ኢራውያን ለመንግስት እንደ መንደርደሪያ ካርድ ያገለግላሉ። እነሱን በማሰር ከምዕራባውያን አገራት ጋር ገንዘብ ወይም እስረኛ ለመለወጥ ይጠቅሙባቸዋል። የሞቱትንም መቅጣት። የመቃብር ስፍራዎች ውድመት። የኢራን ጭካኔ ከመቃብር በላይ ይሄዳል። በመንግስት የተገደሉ ተቃዋሚዎች ቤተሰቦች አስክሬን እንዳይረከቡ ይደረጋል። ቢረከቡ እንኳን በሚስጥርና በጨለማ እንዲቀበሩ ይገደዳሉ።
መቃብሩ ላይ ሐዘን መቀመጥ ወይም ፎቶ መለጠፍ የታገደ ነው። መንግስት ብዙ ጊዜ መቃብር ድንጋዮችን በዶዘር በማፍረስ ታሪካቸውን ለማጥፋት ይሞክራል። እነዚህ 13 ህጎች አንድን ህዝብ ለማንበርከክ የወጡ ሰንሰለቶች ናቸው። ነገር ግን ሰንሰለቱ እየተበጣጠሰ ነው። የኢራን ሴቶች ሂጃባቸውን በእሳት ውስጥ ሲጥሉ፣ ወጣቶች በመንገድ ላይ አብረው ሲጨፍሩና አረጋውያን በእስር ቤት ውስጥ ሆነው ለነጻነት ሲዘምሩ ስናይ አንድ እውነት እንረዳለን። ፍርሃት ነጻነትን ሊያሸንፈው አይችልም። ይህን ቪዲዮ ስላያችሁ አመሰግናለሁ። ይህን መረጃ በማጋራት የኢራን ህዝብ የሚያደርገው የነጻነት ትግል ደግፉ። ለኢራን ህዝብ ያላችሁ መልእክት በኮሜንት ላይ አስፍሩ። ሰላም።